ተሳስታችሁ በዚህ ነገር እንዳትሸወዱ። እንደዚህ አይነት ቢዝነስ አለ። ራስሽን ትለውጫለሽ፣ መኪና ትሸለሚያለሽ፣ ቤት ታገኛለሽ። እንደዚህ ሰርቻለሁ፣ ከማዳም ቤት ወጥቻለሁ፣ ዛሬ የጊዜ ነፃነትና የገንዘብ ነፃነትን አግኝቻለሁ እያሉ የሚያወሩትን ሰዎች አምናችሁ ገንዘብ ከፍላችሁ ኔትወርክ ማርኬቲንግ ላይ እንዳትሳተፉ። አዎ በተለይ ለአረብ ሀገር አዲስ የሆናችሁ እህቶች ብዙ ጊዜ የምትሸወዱት እናንተ ናችሁ። ለምን? አዲስ ስለሆናችሁ ስለማታውቁት። እዚህ ሶሻል ሚዲያ ላይ ተጠቃሚ ካልሆናችሁ፣ ስለሚወራው ነገር ካልሰማችሁ፣ ሰርች አድርጋችሁ ስለ እያንዳንዱ ኔትወርክ ማርኬቲንግ ምን እንደሆነ መረጃ ማግኘት ትችላላችሁ። ገባችሁ? ይሄንን የምለው በቂ የራሴ የሆነ ምክንያት ስላለኝ ነው። ይሄ የማጭበርበሪያ መንገድ እንጂ ይሄ የእህቶቻችን ገንዘብ የመብያ መንገድ እንጂ የአረብ ሀገርን ሴት በማዳም ቤት አንገቷን ደፍታ የነገ ህይወቷን ለማቃናት የምትለፈዋን የምትጥሯን ሪቧት ሊሆን ይችላል፣ ተጠምታ ሊሆን ይችላል፣ ተቸግራ ሊሆን ይችላል፣ በስቃይ ላይ ያለች እህት ልትሆን ትችላለች። የዛችን ልጅ ገንዘብ የመብያ መንገድ እንጂ እውነትም የሚቀይርና የሚለውጥ አይደለም። 100% እርግጠኛ ሆኜ የምነግራችሁ ነገር ቢኖር እናንተ ተጎታችሁ በዙሪያችሁ ያሉ ሰዎችን የምትጎዱበት ካምፓኒ ነው። በተለይ ቲያንስ እኔ ስሰራበት የነበርኩ ካምፓኒ ነው። እውነትም እንዳሉት ይሆናል ብዬ አምኛቸው፣ ገባችሁ? የሚያወሩትን እውነት ነው ብዬ አምኜ ተቀብዬ ገብቼ ስሰራበት የነበረ ካምፓኒ ነው። ይሄ 100% የሚጎዳ እንጂ የሚጠቅም አንድም ነገር የለውም። ገባችሁ? እዛ ጋር በቢሮ ደረጃ ሆነን ነው የምንሰራው። ላፕቶፕ ይዞ ይሄ የካርቶን የመኪና ቁልፍ ይዞ ወይም ደግሞ መኪና ስር ተደግፎ ወይም ደግሞ ይሄ ቤት የኔ ነው እያሏችሁ እዛ ጋር ሱፍ ለብሶ በ5 ብር የተገዛ ሱፍ ለብሶ ስታዩዋቸው ምናምን አይ እኔ እስከ ማዳም ቤት ወጥቼ እንደነሱ አልሆንም እንዴ ብላችሁ የነገ ህይወቴ ይቀየራል ብላችሁ ውሸት። እነሱ ተቀይሮ አይደለም እዛ ጋር የሚሰሩት። ገባችሁ? እነሱም የግድ ሆኖባቸው ነው። ሁሌ ነገራቸውን እዛ ጋር ችሎ ነው የሚኖሩት። ገባችሁ? እናንተ ደግሞ እዚህ ጋር በአረብ ሀገር የምትሰራዋን ልክ እንደናንተ ገንዘብ ባየወሩ ለፍታ ጥራ ግራ